የናዛለች ቤት የውጭው በር ደግሞ ደጋግሞ ተንኳኳ። ብስራት ከተጋደመበት አልጋ ላይ አንገቱን ቀና አደረገና የቀሉትን ትላልቅ አይኖቹን ከበሩ ላይ ተክሎ ያዳምጣል። አዛለች ከእንቅልፏ ነቅታ ታዳምጣለች። በሩ አሁንም ይንኳኳል። ማን ነው? ምንድን ነው? አለች አዛለች እንቅልፍ ባዳከመው ድምፅ። የበሩ መንኳኳት አቆመ። አዛሉ እኔ ነኝ አለ አንድ የጎረነነ ድምፅ። ማን አንተ? ምን ፈለክ? አለች አዛለች ጥርጣሬና ድንጋጤ በተቀላቀለበት አንደበት። አዛሉ እኔ ተመስገን ነኝ፣ ክፈችልኝ ባክሽ አለ ያው ድምፅ በድጋሚ። ብስራት ከተኛበት አልጋ ተፈናጥሮ ወርዶ ሱሪውን እስከሚያጠልቅ በሩን ያንኳኳው ሰው አካባቢውን ጥሎ ተፈተለከ። ማን ያንኳኳው? አላት ብስራት በሩን ከፍቶ አካባቢውን ከቃኘ በኋላ ወደ መኝታው እየተመለሰ። አዛለች ከአልጋው ላይ እንደተቀመጠች ሳትመልስለት ብዙ ጊዜ ቆየች። በእውነቱ ምን እንደምትመልስለት አታውቅም ነበር። በጣም ጨንቋታል። ሕፃን ልጃቸው ቢንያም ከአልጋው ላይ በጀርባው ተንጋሎ በመስኮቱ ስንጥቅ በኩል ገብታ ከግድግዳው ላይ ቀጭን መስመር ሰርታ ከተፈነጠቀችው የጠዋት ፀሐይ ጨረር ጋር እጅና እግሩን እያወራጨ ይጫወታል። ማን ነው እኮ ነው የምልሽ? ማን ነው በዚህ ሰዓት በሩን የሚያንኳኳው? ማን ነው? ተመስገን ተናገሪ። ሕፃኑ የአባቱን ጩኸት ሰምቶ ማልቀስ ጀመረ። አዛለች ቢንያምን ከተኛበት አንስታ ደረቷ ላይ የተበተነውን ፀጉሯን ወደ ጀርባዋ አረወረችና ጡቷን አጎረሰችው። አትናገሪም እንዴ? ምን ይዘጋሻል? ብስራት እንደገና ጮኸባት። እኔ እንጃ፣ ስሙን ሰምተኸዋል አይደል? እኔ ምን አውቃለሁ? እኔ ተመስገን የሚባል ሰው አላውቅም አለች አዛለች ፍርሃትና ሀፍረት በተቀላቀለበት ሁኔታ። ተመስገን የቱ ነው? ኦ ይሄ ባለሱቁ? አሃ አለ ብስራት ጭንቅላቱን እየነቀነቀ። አዛለች አልመለሰችለትም። ከዚያም ብስራት ልብሱን በችኮላ ለባበሰና የጠዋት ጭጋግ የሸፈነውን መንደር አቋርጦ ወደ ተመስገን መደብር አመራ። ሌሊቱም ሲዘንብ ነበር ያደረው። ብስራት ደለል በተኛበት የእግር መንገድ ላይ በፍጥነት ተራመደና ቅዳሜ ገበያ ሲደርስ አንድ ነገር እንደረሳ ሁሉ ቆም ብሎ ያስብ ጀመር። ምንም ጥርጥር የለውም ተመስገን ነጋዴው ነው። አሁን ቀጥታ ሄጄ ነው ጉሮሮን የማንቀው አለ በሐሳቡ። የተመስገን ሱቅ ቅዳሜ ገበያ ፊት ለፊት ካሉት መደዳ መደብሮች አንደኛው ነው። ቀይ ቀለም የተቀባው የሱቅ በር እንደ ትኩስ ቁስል አፉን ከፍቷል። ብስራት የመደብሩን ደጃፍ በፍጥነት ተራምዶ አለፈና ከባንኮኒው ሲደርስ ተመስገን የታለ? አለ ቁጣውንና ብስጭቱን በሚያሳብቅ ድምፅ። ከባንኮኒው ጀርባ የቆመው ልጅ ብስራትን በጥርጣሬ አየውና ጋሽ ተመስገን የለም፣ አልመጣም፣ ዛሬ አይመጣም አለ ፈራ ተባ እያለ። ብስራት ሱቁን ትቶ በመጣበት ሁኔታ እየተቻኮለ ወጣ። የማለዳው ፀሐይ መንደሩ ላይ ደምቃለች። ብስራት በረጃጅም ቅልጥሞቹ ራመድ እያለ የሮቤን ከተማ ለሁለት ከፍሎ የሚያልፈውን የመኪና መንገድ ተሻግሮ ከሐጂ ኮርሜ መደብር ገባና ሲጋራ ገዝቶ አቀጣጠለ። የረመዳን ሰሞን ነበር። ሐጂ ኮርሜ ሌሊቱን ሙሉ ሲያፈጥሩ ካደሩበት የጫት መጅሊስ ገና መነሳታቸው ነው። ጀለብያቸውንና ኩፍታቸውን አሁንም እያስተካከሉ 10 ጊዜ ምራቃቸውን ጥቅ ይላሉ። ብስራት መጀመሪያ ካያቸው ጊዜ ጀምሮ ሐጂ ኮርሜ ብዙም አልተለወጡም። የጊዜው ግስጋሴ በእሳቸው ላይ ምንም አይነት ለውጥ አላመጣም።